أحبائي أعزائي إخواني في الله السلام عليكم ورحمة الله وبركاته ودي تكبراتشو وندمهتوچي بعالم زوريا متገኙ በሙሉ የአላህ ሰላም እዝነቱ በረካው ረህመቱ ይወረድባችሁ ይያልኩኝ ዛሬ ኢንሻአላህ ተዓላ በተመሳሳይ ፕሮግራም 27ኛው ክፍል 27 ኢንሻአላህ አንዳንድ ነገር እንተዋወሳለን የሚለውን ኢንሻአላህ ስለ ሰው ልጅ አስፈላጊ የሆኑ ከአላህ ጋር ያለንን ግንኙነትም ያሳምርልን ነገር በምክር አዘል ኢንሻአላህ ተዓላ ለመተዋወስ ያህል ነው። ባረከላሁ ፊኩም በዓለም ዙሪያ ያላችሁ የአላህ ሰላም እዝነቱ በረካው ረህመቱ ይወረድባችሁ ይያልኩኝ ኢንሻአላህ በተመሳሳይ ትምህርት ዛሬ ምንማረው ኢንሻአላህ አላሁ ሱብሓነሁ ወተዓላ እንግዲህ እሱን በመናመልክበት ጊዜ ኢህሳን ብለናል፣ ስራን ማጥራት ብለናል። ስራ የምናጠራቸው ስራ ምን አይነት ስራ ነው? ለምሳሌ አንዋዑል ዒባዳ የሚባሉ አሉ ማለት ነው። አንዋዑል ዒባዳ የዒባዳ ዘርፎች ወይንም አይነቶች ምን ይመስላሉ የሚለውን የተወሰነ ያህል እንመለከታለን። ከአንዋዑል ዒባዳ አንደኛው ዱዓ አንደኛው የዒባዳ ዘርፍ ነው። ኸውፍ አላህን መፍራት የዒባዳ ዘርፍ ነው። ረጃዕ አላህን መከጀል የዒባዳ ዘርፍ ነው። ተወኩል በአላህ መመካት የዒባዳ ዘርፍ ነው። ረግባ ምኞት፣ ተስፋ መከጀልም ከአላህ አንደኛ። ይህም ረግባና ረህባ እነዚህ ተመሳሳይ ቃላቶች ናቸው። ወዘብሕ እርድም እንደዚሁ ስናርድ ቢስሚላህ አላሁ አክበር እያልን የምናርድበት እንስሳ በሚታረድበት ጊዜ እንደዛ እየተባለ መታረዱም ቁርባ ለአላህ ለመቅረብ መልካምን ሰተን ምጽዋት ስናደርግ ያም የአላህ ከዒባዳ ዘርፍ ነው ማለት ነው የሚቆጠረው። ሌላው ነዝር ስለት ባይወደድም አንድ ሰው አላህ ላደረገለት የአላህን ውለታ ከፍለን አንጨርሰውም መቼም። ለተደረገልን ነገር አላህ ስብሓነሁ ወተዓላ ምስጋና ለማቅረብ የምናደርገው ሄደን እንጹም ካል እንስገድ ካል ሐጅ እናድርግ ካል ማንኛውንም ለአላህ ቃል ፕሮሚስ የገባነውን ነገር ያንን መፈጸምም ምንድነው ከዒባዳ ዘርፍ ነው ማለት ነው። ሌላው ጾም ነው ማለት ነው። ጾምም ዋናው ወደ አላህ ከሚያቀራርበን ጾም ነው ማለት ነው። ጾም አንድ ሰው የፈለገ ነገር ቢሰራ መልካም ነገር በሚሰራበት ጊዜ የተወሰነ የሚያገኛት ምንዳ ሁሉም የታወቀ ነው ማለት ነው። ግን ጾም ሲቀር ወአነ አጅዚ ቢሂ አለ አላህ ስብሓነሁ ወተዓላ ጾምን ምከፍለው እኔ ነኝ ቢገይሪ ሒሳብ ወላኢቅ። አንድ ሰው ይህ ያህል ነው ብለው ሒሳብ ሳይተሳሰብ ያለ ሒሳብ የሚሰጠው አላህ ጋር ያለ ሰብር፣ ጾም የመሳሰሉ ናቸው ማለት ነው። እነዚህ ትዕግስት ያደረገ ሰው ጾም የሚጾም ሰው አላህ ምንዳው አላህ ዘንድ ነው ያለው ማለት ነው። እንዲሁም ሌላው ወንድሞቼ ሰላትም የዒባዳ ዘርፍ ነው። ሰላት ዋናዎቹ 5 ካል ከሱ ሌላ ፈርዶች ሱናዎች በቀን ውስጥ 12 ጊዜ ሱናዎችን ብቻ የሰገደ ቡንየት ለሁ በይተን ፊል ጀና ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ጀነት ውስጥ ምን የመሰለ ቤት ይገነባለታል ብለዋል። ለማን? ተጨማሪ ሱናዎችን ሰላቶችን የሚሰግዱ ሰዎች ከዋጅብ ከፈርድ ሰላት ግዳጅ ከሆኑ ዙሁር፣ ዓስር፣ ፈጅር፣ ዙሁር፣ ዓስር፣ መግሪብ፣ ዒሻ ከነዚህ ውጭ ተጨማሪ የሚሰግድ ሰው ከነሱ በኋላ ከፈጅር በፊት 2፣ ከዙሁር በፊት 4፣ ከዙሁር በኋላ 2፣ ከመግሪብ በኋላ 2፣ ከዒሻ በኋላ 2 12 የሰገደ ለሱ ጀነት ውስጥ ቤት ይገነባለታል ብሏል ነቢዩ ዓለይሂ ሰላቱ ወሰላም። ይህ ተጨማሪ ነገር ነው። በዋናው ራሱ ሰውየው በትክክል ከሰገደ የሚያገኝበት ሲሆን ይህ ተጨማሪ ሲጨመር አላሁ አክበር ለአላህ እንግዲህ በጣም ቅርበት አለው ማለት ነው ያ ሰውዬ። ሌላው ወንድሞቼ ሱጁድ ማብዛት ነው። ሱጁድ የዒባዳ ዘርፍ ነው። ሁሉ ጊዜ መስገድ ያለብን ለሰው ማጎንበስ ሳይሆን ለተለያየ ነገር ማጎንበስ ሳይሆን ለአላህ በብቸኝነት ለአምላካችን ለፈጠረን ማጎንበስ
ይህ የዒባዳ ዘርፍ ነው ማለት ነው። ሌላው ጠዋፍ፣ አንድ ሰው ወደ ሐጅ በሚሄድበት ዑምራ በሚሄድበት ጊዜ ጠዋፍ እነዚህ 7 ጊዜ የሚዞሩት ካዕባን ሴንተሩን 7 ጊዜ የምንዞረው ያ ጠዋፍ ተብሎ ይጠራል። የዒባዳ ዘርፍ ነው ማለት ነው። ከዒባዳ አይነት ነው ያም። ሌላው ደግሞ ወንድሞቼ ሐልፍ ወላሂ ብለን መማል። ለምሳሌ አንድ ሙስሊም አይጠበቅበትም ዝም ብለው መማል። የማለ እንደሆን በውሸት የማለ እንደሆን ወይ 3 ቀን መጾም አለበት፣ ወይ ምንድነው ፈከፋረቱሁ ኢጥዓሙ 10 መሳኪን 10 ሰው ማብላት አለበት፣ ወይ 3 ቀን መጾም አለበት ማለት ነው። አንድ ጊዜ ከልቡ የማለ እንደሆን ማላ በጣም ቅጣቱ ከባድ ነው። እንደገና ማላ መማል ያለብን ለአላህ ብቻ ነው። ለሰው ልጅ ብለን አንድ ሰው በአባቴ ይሁንብኝ፣ በየገሌ ይሁንብኝ፣ በእናቴ ይሁንብኝ፣ እኔ ልሙትልህ፣ እኔ ልሩጥልህ፣ እኔ እንደዚህ ልሆን ብሎ መማል ይህ በጣም የተከለከለ ሐራም ነው ማለት ነው። አይሆንም። መማል ያለብን ወላሂ ብለን ነው መማል ያለብን። ወተላሂ ወቢላሂ የምንላት እቺን ቃል በአላህ ስም ብቻ መማልስ ነው የሚጠበቅብን። ከዚያ ውጭ ከማል አላህ ዘንድ ያስጠይቀናል። ወንድሞቼ ማላም በማንም ሰው እዚች ይህ ሽርክ ነው ማለት ነው። ከአላህ ውጭ መማል የለብንም ማለት ነው። ወልሑክም ፍርድ፣ በትክክል ፍትሃዊ ፍርድ መፍረድ በሰው ልጅ ላይ ለአላህ ከአምልኮት ነው የሚቆጠርለት ማለት ነው። ፍትሃዊ አድርገን ለሰው ልጅ መፍረድ አለብን። በዳኝነት ቦታ ያለን፣ በአካባቢ ያለን፣ በገንዘብ ላይ፣ በአስተዳደር ላይ፣ በምንም ላይ የምንሰራ ሰዎች ፍትሃዊ አድርገን ለአንዱ ሳናዳላ በትክክል መፍረድ እንዳለብን ይህ ከዒባዳ ዘርፍ ነው ማለት ነው። ወገይሪ ዛሊከ ምን አንዋዕ ልዒባደቲ መሽሩዕ ሌላ የዒባዳ ዘርፎችም ስላሉ ኢንሻአላህ አላሁ ስብሓነሁ ወተዓላ እኔንም ሆንኩ እናንተንም ሰምቶ ስራ ላይ ከሚያውሉ አላህ ያድርገን። በሚቀጥለው ፕሮግራም እንገናኛለን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።